የትኛው ነው ማስረጃ ወገናችን? ቁርአኑ ራሱ እኮ ነገረ። የት ነው ቁርአኑ? እሺ አንብብልን ቁርአኑን አንብብልን። እሺ አንብብልን ቁርአኑ። እሺ ለነዚያ አላህ ለነርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎችን የምትፈራው ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍራት አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመኖቿ ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባንህ፣ የአላህ ትእዛዝ ተፈጻሚ ነው ይላል። አላሁ አክበር። ምን ዘይድን ቆይ አንዴ፣ ዘይድን ጉዳይ መጨረሻ ጊዜ አይደለ? ቡም ቆይ አንዴ፣ ሰዓቱን አስጀምረው። አሁን አምጥተሃል። እሺ አሁን ድገምልኝ ወገኔ። ዘይድን ጉዳዩን በጨረሻ ጊዜ አይደለ? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ጉዳዩን የጨረሰው ማን ነው? ዘይድ ጉዳዩን በጨረሻ ጊዜ ሰዓትን አስከተል። ያው ሰዓቱ እየሄደ ነው ያለው። ቶሎ መልስልኝ። ዘይድን ጉዳዩን በጨረሻ ጊዜ ምን ማለት ነው? ዘይድ ጉዳዩን ጨረሰ። መሐመድ ወደ ዘይነብ ቤት ሄዶ ጉዳዩን ጨረሰ ማለት ነው። ጉዳዩን ጨረሰ ማለት ነው። ስምምነት ፈጸሟ፣ ፈታት። እሱ ዘይድ ሚስቱን ፈታት። ዘይድ ሲፈታት መሐመድ አገባት። ጉዳዩን ጨረሰ ማለት ነው። ጉዳዩን ጨረሰ። ጉዳዩን ጨረሰ። ማን ይፈታት? ማን ይፈታት? ዘይድ ይፈታት። አላሁ አክበር፣ አላሁ አክበር። እናመሰግናለን ወገናችን፣ በጣም እናመሰግናለን። በአንተ አፍ አመንክ ራስህ። እናመሰግናለን። ወደ ቀጣይ ለፍ። ቀጥሎ ማርያቱል ቂብጥያን አልከኝ። ማርያቱል ቂብጥያ ነብዩ እሷ ጋር አልተኛም ብለው ነበረ ዘይነብና አይሻ ሲቆጡት አልከኝና ማስረጃህን ስጠኝ። መጽሐፉን ከፍተህ ቮሊዩምን ገጹን አሳየኝ። ጎ ሄድ። እሺ መጽሐፉን ክፈትልኝ፣ ገጹን አውጣልኝ። ከዛ በኋላ አንብብልኝ። ጥያቄ ምንድነው? ነብዩ ማርያን ዘይነባ የዘይድ እንደሆነች አምናለሁ። አመሰግናለሁ። እሱማ ረዲየላሁ ዐንሃ ረዲየላሁ ዐንሃ ታላቅ የማደጎ ልጅን ሚስት ተረኛ ነው ወገኔ። እባክህ የምጠይቀው አሁን እኔ ወገናችን አትረብሸኝ። ተረኛ ነኝ፣ ሰዓት እየገደልክብኝ እባክህ። ተረኛ ነኝ። ማርያቱል ቂብጥያ ነብዩ እሷ ጋር አልተኙም አሉ አይሻና ሐፍሳ ስለተቆጣቸው አልክና ማስረጃህን አምጣልኝ። ማስረጃ ከየት ነው ያመጣው ነገር? የሱራ 66 አንድ ማብራሪያ ሱራ የወረደበት ምክንያት። እሺ የትኛው ማብራሪያ ልመለከት? ብዙ ማብራሪያዎች አሉ። ምሳሌ እዚህ ጋር የብነ ከቲር ማብራሪያ አለ። እዚህ ጋር ደግሞ የሳዲ የትኛው ማብራሪያ ልመለከት? ተመልከት። የፈለከው ንገረኛ። እኮ ማስረጃ የጠየቅኩህ እኮ ነው ያለው። ማስረጃ አምጣልኝ። የኢብኑ አባስን ተመልከት። የኢብኑ አባስ በጣም ብዙ ተፍሲሮች አሉ። የትኛውን ልመለከትልህ? ከየት የመጣ ነው? ከማን ዘገባ የመጣ ነው? ልመለከት። ማስረጃ ተመልከት። እዚህ ጋር እኮ ማሳየት ነው። አሳየን። እዚህ ጋር ተመልከት ማለት የለብህም። አቅራስ አምጣ። እሺ ላሳይ። አምጣ። እሺ ፓውዝ አድርጌልሃለሁ። አምጣ ፈልገህ ወገናችን። ገጹን፣ መጽሐፉን፣ አረበኛውን ጎ ይሄድ ክፈትልኝ ማስረጃ። እሺ አሳያለሁ። በቃ ስሙ እንግዲህ ሀጀማ ወገናችን መጽሐፉን፣ ገጹን፣ አረበኛውን ሊያሳየን ነው። ጎ ይሄድ። እንጠብቃለን። እስከሚላክልህ ድረስ እንጠብቃለን ኢንሻአላህ። ቶሎ በሉ። እሺ ግን ሌላ ጊዜ ወገናችን ውይይት ላይ ማስረጃ አዘጋጅ። አሁን እኔ አይተኸኝ ከሆነ ለያንዳንዱ ማስረጃ አዘጋጅ። እሺ ይታየኛል። ምኑን የሚታየኝ? እዚህ ጋር አረበኛ የሆነ ሰው የጻፈው ጽሑፍ ይታየኛል። አማርኛ ጽሑፍ ይታየኛል። ማን የጻፈው አማርኛ? ማን የተረጎመው? ከየት ነው ያመጣው? መጽሐፉ ምንድነው? ጎግል። ስለዚህ አንተ ጎግል ነው እንደዚህ የምትቀበለው?
ጎግል እኮ ጎግል ማስረጃ ነው። በአማርኛ ዶክመንት ነው፣ በእንግሊዘኛው ነው። በቃ አንድ አረጋ ወገን ውይይት ላይ መጣህ። አንድ ውይይት ላይ መጣህ ማለት ነው ወገናችን። ጎግል ይዘህ እንዳመጣ። እሺ አሁን መጽሐፉን አሳየን። እዚህ ጋር አማርኛ ጎግል አታምጣ። ያ ጊዜ አያችኋል። ይጉያዩ መጥተው እኛ ሙስሊሞች በመጽሐፍ ስናወራ እነሱ ጎግል ይዘው ይመጣሉ። ጉድ ነው በጣም። እንግዲህ አንተ የክርስትና ሊቅ ተብለህ እስልምናን ከ20 ዓመት በላይ ያጠናህ ተብለህ ጎግል ታመጣለህ ማለት ጎግል ታመጣለህ ወገናችን። ጎግል አይመጣም። እሺ ጎግል አታምጣ። መጽሐፍ ክፈት። እንደኛ መጽሐፍ ፍቅርና በስ አረበኛ እንኳን አሳኝ። እሺ ክፈትልኝ። እየጠበቅኩ ነው ያለሁት። ይገርማል። እንግዲህ ዋናቸው እንደዚህ ከሆነ ከሰሩት ደግሞ አሰብኳቸው። ስልክ እየደወሉት ነው ያሉት። ኢንሻአላህ ስልኩን አንሳና ወደኛ ተመለስ። እኔ አዘንኩኝ በጣም ያጀማ 15 ደቂቃ ነው የተጠቀምከው። 5 ደቂቃ አሳልፈዋል ኢምራን። አሁን የበተራ ነው 15 ደቂቃ አሳልፈዋል። አይደለም ያው አሳልፈዋል። ደውሎ ነገሩ ያው 15 ደቂቃ ነው የተጠቀምከው ወገናችን። ኖ ወገናችን እባክህ ያው ሰዓቱ እዚህ ጋር ያው 15 ደቂቃ ነው የተጠቀምከው። መጽሐፍ ስላ ፓውዝ አድርጌዋለሁ። ያው ሰዓቱ እዚህ ጋር ተመልከቱ። ያው ሰዓቱ 6 ደቂቃ ይቀረኛል ገና። መጽሐፍ ስከፍት ፓውዝ አድርጌያለሁ። ታመጣ ድረስ ፓውዝ አድርጌያለሁ። ያለ አሁን 15 ደቂቃ ተጠቅመሃል። አሁን የ5 ደቂቃ አሳልፋል። የኔ ተራ ነው። እኔ እጠይቅሃለሁ። ብራዘር አሁን እባክህ እስካሁን አንተ ባልኩህ ተቀብያለሁ። አሁን መውጣት ፈልጋል። አያቸው ሊወጣ ነው እንግዲህ። አሁን ወገናችን ማስረጃ እስከምታመጣ ድረስ ሰዓቱን አቁሜዋለሁ። እስካሁን ስንት ስትፈልግ እንደዚህ ማለት ነው። ሰዓቱን አቁሜዋለሁ። ሰዓቴን አላባከንም። ስለዚህ ደቂቃዬ 6 ደቂቃ ቀን ማስረጃ አምጣልኝ። ማስረጃውን አምጣ። መጽሐፉን ንገረኝ። የት ነው መጽሐፉ? የት ነው የሰጠኸኝ? የት ነው የሰጠኸኝ? የ66 አንድ በወረደበት ማብራሪያ ተመሳሳይ ነው እንደምታውቀዋለህ። ተመከታተል። እዚህ ጋር ያሉት የሚያውቁት አንዴ ክፈትላቸው ፕሊስ። ይመለከቱት አንዴ ክፈትላቸው አንዴ። ብራዘር ተባረክልኝ፣ ብርክ በልኝና ክፈትላቸው አንዴ። እዚህ ጋር ከ3000 ሰው እየተከታተለ ነው ያለውና ማስረጃውን ክፈትላቸው። የኔ ወንድም አቤት ብራዘርዬ፣ የኔ ወንድምዬ፣ አቤት ሰጠው እኮ ማስረጃዬን። የት ነው ማስረጃ? እኔ አይታችኋል። እኔ ያሳየኝ ደግሞ ይልቅ 15 ደቂቃ ነው ተቀምጥ ያለው። ያው ሰዓቱ እዚህ ጋር ማስረጃ እስከምታመጣ ቆሜዋለሁ። የት ነው? እሺ አሳየኝ። ይኸውልህ። እሺ ምንድን ነው ያመጣኸው? ምንድን ነው ያመጣኸው? አማርኛ ማን የተረጎመው? አማርኛ አንብበው። አማርኛውን ከየት ያመጣኸው ወገናችን? ወይም ደግሞ እንግሊዘኛው ላይ ያደረሰ እንግሊዘኛ አማርኛ ነው። ማን የተረጎመው? ከየት ነው ያመጣኸው ትርጉሙ? አረበኛ አታመጣም እንደኛ። እንግዲህ አንተ ሊቅ ተብለህ ጎግል ታመጣለህ። አይደብርህም? መጽሐፍ ክፈት እንደኛ። እንግሊዘኛ ያደረገው ገጠር ነው ያለው። ገጠር አይደለሁም፣ ዋና ከተማ ውስጥ ነው ያለሁት ወገናችን። አልሐምዱሊላህ። እኔን ተወኝና አንብብልን እስቲ። ቆይ ሄድ እስቲ አንዴ እንመልከተው። እስቲ ራቅ አድርገው አንዴ። እሺ አንብብልን እንጂ ማስረጃ ማንበብ ያለብህ እኮ አንተ ነህ። አንብብልን ማስረጃ ማንበብ ያለብህ አንተ ነህ። ማስረጃ አንብብልን። እሺ ላንብብልን። ኧረ ይሄማ ትርጉም እኮ ነው። ይሄ እኮ ተርጓሚዎች ያልተው ቢያንስ እንግሊዘኛው ራሱ ዌብሳይት ነው። ዌብሳይቱን ክፈተው ድጋሚ። አረበኛው የለህም። አረበኛው የለውም ማለት አትቀበለው። ትርጉሙን አትቀበለው። አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ለምን ትከለከላለህ? አሳየን። ወይ ስማ 36 ሙሐመድ ኢብኑ መንሱር እየታየን አይደለም? እየታየን አሳየን። እያሳየሁ እኮ። እሺ ይሄ ብራዘር ጎግል አታምጣ ወገናችን። ጎግልን ተወውና ቢያንስ እንግሊዘኛ ጎግል ነው እሱ። ጎግል እሺ ሰዓትን አሳልፋ ወገናችን። ማስረጃ እስከምታሳ ያው ቁሟል ሰዓት። እዚህ ጋር ማስረጃ ሰዓትን አብራ። ማስረጃ ጀመርልህ። እሺ አሁን ማስረጃህን አምጣ። እንግሊዘኛ ካደረኩ እንግሊዘኛ ያደርጉ። የት ነው እንግሊዘኛው? በቃ የለውም። አይታችኋል። እስካሁን ብዙ ቆይታ የለውም ማስረጃ። እናመሰግናለን። አሁን ኢምራን እኔ እንዳልጠይቅህ ፈርተህ ነው የመጽሐፍ ቅዱስ ላይ ያነሳው። ኧረ ቆይ ረጋ ብሎ ወገናችን፣ እባክህን ረጋ ብሎ ወገናችን፣ እባክህን ረጋ ብሎ ይሄን አንብብልኝ አንዴ። አንተ ቆይ ስማኝ፣ በቃ አሁን ሰዓቱን አስጀምር። ቆይ ሰዓቱ ያለቀም ወገናችን፣ ሰዓቱ ያለቀ። ይሄን አንብብልኝ አንዴ። ምንድን ነው የሚለው? አንብብልኝ አንዴ። የኔ ወንድም አይታየኝም። አይታይህም? ያቅርብልሃለሁ። አይታያችሁም? ይታያል። አንብበው። እሱ አይደለማ እኔ የሰጠሁት ሌላ፣ አንተ የምታቀርበው ሌላ። አንዴ ይሄን አንብብልኝ። እሱ ሌላ፣ አንተ የምታቀርበው ሌላ። መሐመድ አንዴ ይሄን አንብብልኝ። 66 ቁጥር 1 ላይ
ከጋብቻ በፊት ዝሙት ፈጽመዋል። ወገኔ ይሄን አንብብልና እንዴ ፕሊስ። እሺ ይሄ ማንበብ ከበደ? ይሄን አንብብልና እንዴ አንብብልኛ እንዴ። ይኸውልህ ያንተ ጊዜ አይደለም ያንተ ጊዜ አይደለም። ሰዓት ያው ሰዓት እዚህ ጋር ነው። አንብብልኝ ከጎን ያለ ሰዓት አልፏል። 20 ደቂቃ አልፏል። አሁን የኔ ተራ ነው። ያው እዚህ ጋር ከጎን ያለው ሂድ በለው። ብራዘር ሰላም ልበል። ከጎን ያለው ሰላም ብየዋለሁኝ። አሁን እባክህን ይሄን አንብብልኝ ወገን። ተባረክ። ተጠይቅ። የኔ ተራ ነው። ተጠይቅ። ሰዓትን አሳልፋለሁ። ኖ አይደለም። 20 ደቂቃ በላይ ሰዓት ፓውዝ አድርጌዋለሁ። ገና 4 ደቂቃ ከ51 ሰከንድ ተጠይቅ። አንብብልኝ። ኧረ ወገን ገና 4 ደቂቃ ይቀረኛል። እባክህን ሰዓት አልፏል። ያው እዚህ ጋር ተመልከቱ። ያው እዚህ ጋር ተመልካች ያው 4 ደቂቃ ነው። አታቋርጠኝ። አንብብልኝ ይሄን 20 ደቂቃ ነው የተጠቀምከው የኔ ወንድም። ያው 4 ደቂቃ ይቀረኛል። 4 ደቂቃ ይቀረኛል ግን 4 ደቂቃ ይቀረኛል። እዚህ ጋር 4 ደቂቃ አንብብልኝ። ይቅራ ይቅራ። አንተ ልታነብልኝ እኮ አይደለም እኔ ላነብልህ አይደለም ወገኔ። 4 ደቂቃ ፓውዝ አድርጌዋለሁ። አሁን ፓውዝ አድርጌዋለሁ። 4 ደቂቃ ይቀረኛል ብራዘርዬ። ስለዚህ አንብብልኝ። አንተ ያቀረብከውን ለምንድን ነው ማነብልህ? ጠያቂ እኔ ነኝ። ስለዚህ ጠይቄያለሁ፣ ጠየቅልኝ፣ መለስኩልህ። በቃ ይሄን ማንበብ አልፈለክም ወገናችን። አሁን ስለ ሙት አንስተህ ነበርና ማስረጃ መጣህና በነብዩ ጊዜ ሙት አያረጉ ነበርና ማስረጃን ድጋሚ ክፈትልኝ። ስለ ሙት ያመጣኸው ድጋሚ ክፈትልኝ። እሺ ሱራ 4:24 እሺ ሱራ 4:24 ራሱ ቁርአኑ የሚናገረው ነው። እሺ እንመከተው ይላል። እሺ አንብብልን ወይም አንብብልን። እሺ አንብብልን። እሺ ላንብብልን። እሺ አንብብ። 4:24 ላንብብልን። እሺ ደቂቃውን አስጀምረው። እሺ ስታነብ አስጀምረዋለሁ። አንብብ። እሺ አንብብ። እስከምታነብ ፓውዝ አድርጌዋለሁ። ወይስ እሱንም እየፈለክ ነው? ገና እሱንም ፈልገህ የምታገኘው ያው ያላሳየ ነው። ያው እኔ ቁርአን እኔ እንደማሳያ ብታሳይ ደስ የሚለኝ ቁርአን ነበር። አሁን አርቲክል ባታሳይ ነበር። አሳያለሁ። ግን መጽሐፍ የለህም ብራዘር። ቢያንስ እንደው አፕሊኬሽን እንኳን ከፍትልን። አርቲክል ከመትከፍትልን አርቲክል ነው እያነበብክ ያለውና አርቲክል ከምታነብልን ነው። አሁን እኔ አይተኸኝ ከሆነ ማስረጃ ዝም ብያለሁ። ስድድብ ነው ያለው። መረጃ ጠይቅ እያቀረብኩልህ። አምጣ ማስረጃውን አምጣ። እየጠበቅኩ ነው። ያው እሺ ይታያል። ይታየኛል። ከሴቶች በባል ጥብቆቹ እጆቻችሁ በምርኮ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህንን ለአላህ በእናንተ ላይ ጻፈ። ከያዛችኋቸው ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ምህሮቻቸው ግዴታ ሲሆኑ ስጧቸው። ከመወሰንም በኋላ በተዋደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ጥበበኛ ነውና ይላል። ከማን በቀር ይላል? በምርኮ ዝሙት ያደረገው ኃጢአት ያደረገው በምርኮ ከያዛችኋቸው ሲቀሩ በምርኮ ውስጥ የሆኑ እችን ቃል ድገማት። እችን ቃል አንብባት እስኪ አንዴ። ዝሙተኛ ሳትሆን ምን ማለት ፈልገው? ዝሙተኛ ሳትሆን ማለት ምን ማለት ፈልገው ነው? ደግሞ የጠየቀኝ እየታየን አይደለም። መጀመሪያ አሳየን፣ በደንብ ከፍ አድርገህ አሳየን። አትንቀጥቀጥ፣ ከፍ አድርገህ አሳየን። እየታየን አይደለም ብራዘር፣ አሳየን በደንብ ተመልከት ነው። አሁን እኮ አይተህ ከሆነ እኔ ሳሳይ በደንብ ይታያልና አንተ ግን አይታይም። በደንብ አሳየን፣ ከዛ አንብብልኝ። ዝሙተኛው ሳትሆን ምን ማለት ፈልገው? ዝሙተኛ ሳትሆን ምን ማለት ፈልገው ነው? አሳየን እንጂ የት ገባ ሞባይሉ? ይኸው እያሳየሁህ እኮ ነው። ምን ነካክ? የት ነው? አታየኝም እኔ ወላሂ አታየኝም እኔ። ይኸው ብራዘር አሁን እኮ መሰለህ ላስረዳ፣ ችግርህን ላስረዳ። አሁን አይ ቲንክ ማለት ነው አንተ ሐሳብህ እኛ ጋር አይደለም። እንደዚህ የምታደርገው ምንም አይታይም፣ ምንም አይታይም። እሺ አይታይም ወላሂ ነበር ሙሉ ለሙሉ። ከፍ አድርገው አንዴ፣ ረጋ በልና ረጋ በል፣ ችግር የለውም። እሺ ብራዘር አሁንስ አይታይም ወላሂ አይታይም። አሁን ከፍም እንደኔ ያገው እስቲ በአላህ ማስረጃ ማቅረብ አትችሉ። ግራ ገባን እኮ እኛ። ይሄ አይታይም ወላሂ አይታይም። ከፍ አድርገው በስነ ስርዓት ያዘው። ረጋ በልና ብራዘር አይታይም ወላሂ አይታይም። ወላሂ ያልኩህ አይታይም ብራዘር።
እንደኔ ማድረግ ከብዶ ነው። እንደኔ አድርገው እስቲ እንደኔ ቆይ አንዴ እንደኔ አድርገው እስቲ እንደዚህ አድርገው እንደኔ ያአላህ ማስረጃ ማሳየት እንዳለኝ አሳየው። አይታየም ወላሂ አይታየም። ኢምራን ሰዓት እየገደልክ ነው። አሳይኝሽ አንዴ ቆይ አንዴ ወንጌል ቁርአን እኮ እጅግ ላይ አለ። አንተ እጅግ ላይ አለ። አንብበው። እጅግ ላይ አለ። አሳይኝሽ አንተ በሰሰ መጀመሪያ አሳየን። ቆይ አንተ አሳየኝ መጀመሪያ። እሺ ይሄ አይታየም። ይሄን ቃል አንብብልኝ። ይሄ ቃል ምንድን ነው የሚለው? ይሄው አሳየውክ እኮ። እሺ ይሄን ቃል አንብብልኝ አንዴ። ለምን አንተ ያልከውን ነው ማነብልክ? ላይ ተመልከት እዛ። ቆይ አንዴ ይሄ ቃል ምንድን ነው? ይሄ ቃል ምንድን ነው? ምን ማለት ፈልግ? ሙሉን አንብበው አለ። ዝሙተኞች ሳትሆኑ አለ። ቆይ አንዴ ዝሙተኞች ሳትሆኑ አለ። ምን ማለት ፈልግ ነው? ዝሙተኞች በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ምን ሲቀር? በምርኮ የያዛችኋቸው ሲቀሩ ያናቀር። በምርኮ የያዛችኋቸው ሲቀሩ አንዴ ብራዘር፣ እሱም በኋላ አስረዳሃለሁ። የተፈለገበት መህር ነው። መህር ታውቃለህ? ጥሎሽ በኢትዮጵያ ጥሎሽ ይባላልና የተወራ ያለው ስለ ጥሎሽ ነው። እሺ ብራዘር፣ እሱን ኢንሻአላህ በኋላ በደንብ አድርጌ አስረዳሃለሁ። ይሄን ቃል አንብብልኝ አንዴ። ይሄን ቃል አንብብልኝ አንዴ። ከላይ ጋር ጀምረህ ነው የምታነበው። እሷ ቆርጣል። አሁን አንተ የማትፈራ ከላይ ምን መጣ? ከላይ አንብበው አንዴ። እሺ ብራዘር፣ እዚህ ጋር ዝሙተኞች ሳትሆኑ ይላል። ምን ማለት ፈልጎ ነው? ዝሙተኞች ሳትሆኑ ይላል። ምን ማለት ፈልጎ ነው? ምን ምርኮኞች ሲቀሩ እኔ እሱን አልጠየቅኩም ብራዘር። የጠየቅኩህ እኔ እዚህ ጋር ነው። እኔ ያቀረብኩት እሱን ነው። እኔ ባያላቀረብኩት አመሰግናለሁ። እንግዲህ አይታችኋል። እንደውም እዚህ አንቀጽ ላይ ራሱ ዝሙተኞች ሳትሆኑ ዝሙትን ከልክሏል። አሁን አንድ ጥያቄ አልከለከለም። እኔ ወገኔ በቃ ይበቃሃል፣ ችግር የለውም ኢንሻአላህ። ስልክ አሁን ደግሞ ስልክ ደውለውለታል ኢንሻአላህ። አሁን ወገኔ ተመለስና ወደኔ እስቲ እዚህ ጋር እግዚአብሔር የሚላል መሰለህ ሄደህ ጋለሞታ ሲታገል ጋለሞታ 30 ደቂቃ ነው የተጠቀምከው፣ በ10 ደቂቃ ማለት ነው። ያው 3 ደቂቃ ይቀራል ስታወራ ፓውዝ በብዙ ትዕግስት ነው ፓውዝ አደርገዋለሁ። ወደ እኔ ጥያቄ እሄዳለሁ። ወደ እኔ ጥያቄ 30 ደቂቃ በላይ ነው የተጠቀምከው። ማስረጃ እስከምታመጣ ፓውዝ አድርገው። አሁን እኔ ጠይቃለሁ። ተዘጋጅ ወገኔ። ሰዓት አስጀምርልኝ። እኔ ነኝ የምጠይቀው ወገኔ። ቆይ አንዴ ረጋ በል። ያው ይታይሃል። እኔ ነኝ የምጠይቀው። ሰዓት አልፏል። 30 ደቂቃ ነው የተጠቀምከው። ያው ማለት ፈልጎ ነው? የእግዚአብሔር ቃል እንደዚህ ይላል። ምን ማለት ፈልጎ ነው? እግዚአብሔር የዝሙት ልጆችን ውለድ ይላል። ምን ማለት ፈልጎ ነው? አየህ ብራን፣ አየህ። ይኸውልህ አመሰግናለሁ። ስምምነቱ ስለ ዝሙት ነው እየጠየቅኩ ያለው። ዳዊት ዝሙት ሰርቷል። ይህም ቢያንስ ኖሮ በጨመርኩልህ ነበረ፣ በድብቅ በጣልኩልህ። ግን መጀመሪያ ሰጥቷል አለ። ቆይ ስማኝ፣ ይኸውልህ የእኔን ደቂቃ እየበላ የራስን ጊዜ ፖዝ እያደረግ እያጭበረበርክ ነው። እኔም ፖዝ አድርጌዋለሁ። እየጠየቅኝ አይደለም፣ እየጠየቅኝ አይደለም። ባቀረብከው ላይ እኮ ነው የጠየቅኩህ። ባቀረብከው ላይ ነው የጠየቅኩህ። ወገኔ አማርኛ አግባባናል ወይስ አግባባን? እንዴት ነው ነገሩ? እየተወራ ያለው ስለምን ርዕሱ ዳዊት እሺ ያቀረብከውን አታውቀውም? ርዕሱ ምንድነው እንዴ? ቆይ አንዴ ርዕሱ ምንድነው? አንዴ ግን ርዕሱ ምንድነው? ዳዊት ዝሙት ሰርቷል ብለህ አላቀረብክም? አንዴ ግን ርዕሱ ምንድነው? የገባንበት ርዕስ ምንድነው? ስለ ዳዊት እናወራ ነው የገባነው ወይስ ስለ ዝሙት እናወራ ነው የገባነው? ወይ አንተ ስለ ሱራ ስትጠይቀኝ እኮ ነገርኩህ። ርዕሱ ሱራ የሚለው ሱራ ብራዘር ሱራ በልና ጠይቀኝ። አሁን ማስተካከል አስተካከልና ዝሙት ጠይቀኝ። ኢምራን እየበጠበጥክ እኮ ነው። እሺ ስለ ዳዊት አቀረብክ፣ ዝሙት ፈጽሟል አልክ። እሺ የጌታን ሚስቶች በብብትህ ጣልኩልህ ብሏል አልክ። እና ልጠይቅህ
የሳኦል ሚስቶች እነማን ናቸው? ከሳኦል ሚስቶች ውስጥ ዳዊት ያገባው የትኞቹን ነው? ብራዘር አሁን ስለ ዳዊት ሚስት አውርቻለሁ። ብራዘር ስለ ዳዊት አልተናገርክም? ስለ ዝሙት አልተናገርክም? ዳዊት ዝሙት ሰርቶ አልሰራም። አንተ እንዴ የምትጠይቀኝ? የኔ ጥያቄ ጊዜ እኮ ነው። ሰርቶ አልሰራም። መጀመሪያ ሰርቶ አልሰራም ዝሙት መጀመሪያ። ብራዘር ሰው እኮ ይታዘባል። የኔ ተራ ነው። እኔ ነኝ የምጠይቀው። እሺ ያንን እኮ አቀረብኩ ባኔ መጣ ጊዜ አንተ ማቀረብ። እሺ ጠይቀኝ። ፓውዝ አድርጌላ ጠይቀኝ። ጥያቄ ደግማ ጠይቀኝ። እሺ እኔ ያስኩት ደቂቃ ነው የሚሰራው። በእኔ ደቂቃ ነው የሚሄደው። ልክ አንተው በረበሽከኝ መንገድ ማለት ነው። እና ፍትሃዊ ሆነ ፓውዝ አድርጌላ ለሁለታችን ፓውዝ አድርጌላ ቀጥል። እሺ ፓውዝ አድርጌላ ቀጥል። የዳዊት የጌታን ሚስት በብብት ጣልኩልህ ሲል ጌታ የተባለ ፈልጎ ነው። እንዴት ነው የተረዳኸው? የሳኦል ሚስቶችን ከሆነ የትኛውን የሳኦል ሚስት ነው ዳዊት ያገባው? ንገረኝ።